ጨርሶ እግዚአብሔር ባወቀ በተጀመረ በ12 ዓመቱ ይሄ ቤተ መቅደስ አልቋል። በመካከለኛው ምስራቅ በዓለም ላይ የህንፃ ዲዛይን ጨረታ ወጥቶ ከብዙ ዲዛይነሮች ከብዙ መሐንዲሶች ይሄንን ዲዛይን የሰራው ሰው በፊደል ቅርጽ ስለሆነ የሰራው ዲዛይኑን አሸናፊ ሆኖ ጣሊያናዊ ነው ዲዛይነሩ ወይም ደግሞ መሐንዲሱ ጣሊያናዊ ነው፣ አሸንፎ ሰርቶታል። በጥበቡ ማለት ነው። ውስጥ ስንገባ ጥበቡን አሳያችኋለሁ። 2 ወይ 3 ፊደሎች ናቸው። በ3 ፊደሎች ነው የቤተ መቅደስ የተሰራው። እሱን ታያላችሁ፣ በካሜራችሁ ታስቀሩና መጨረሻ ላይ ትነግሩኛላችሁ። ይሄንን ላወቀ ሽልማት ይኖረዋል። ወደ ውስጥ ገብተን አሁን ጉብኝታችን መልክ ለምን አታስቀምጡ? እሺ ነው 3 ፊደል ነው። አይ ሰማቻል ወደ ነው እንዴት እያንዳንዱ ሀገር ይሄ ቤተ መቅደስ ሲሰራ ሳንቲም አዋጥቷል። እያንዳንዱ ሀገር በዓለም ላይ ያሉ ሀገሮች የዓለም አብያተ ክርስቲያናት የተባሉት እያንዳንዳቸው ሳንቲም አዋጥተዋል። በዚህ ቤተ መቅደስ መሰራትም አምነዋል። እና አሁን ይሄ ምንድን ነው የሚለው ዩክሬን ነው አይደለም? ዩክሬን የክርስቲያን ሀገር ነች። ይሄ የዩክሬን ሀገር ስል ነው። የኢትዮጵያንም እናገኛለን በዛ በኩል ስንወር። እዛ ጋር ምን ይላል? አንዶራ። እዚህ ጋር ያለው ናዝሬት፣ ይቺ የናዝሬቷ የራሷ ነች። እዛ ጋር ያለው ኢራቅ እያለ ይቀጥላል። እነዚህ በሙሉ የዓለም አብያተ ክርስቲያናት በስማቸው እዚህ ቦታ ላይ ስዕል አስቀምጠዋል። ኢትዮጵያ እንዲያውም 3 ቦታ ላይ ነው ስዕል ያስቀመጠችው። እሱ የት ነው? አሳያቸዋለሁ። የኢትዮጵያ ሶጣጣት ልክ እዛ ጋር ሲያበስራት አበባ ይዞ ሲያበስራት የሚታይ ነው። ዛሬ ማህሌት እዚህ ሲረዳባ ይያዛል አይደል? አዎ ያ ጥጄ ሉቃስና ዮሐንስ ናቸው ይታያቸዋል። እዚህ ጋር አሁን በብእሲ ያ በሰው ምስል ያለው ማን ነው? ማቴዎስ ነው። ዛንበሳ ደግሞ ማን ነው? ማርቆስ ነው። ዘላይ ዲጋይ ላይ ይመስላል አይደል? ሉቃስ ነው። ዘንጽ ደግሞ ማን ነው? እዚህ ጋር ዮሐንስ ነው። አንዴ ወደ ሁላችሁ ጆሮአችሁን አይናችሁን ወደዛ አዳምና ሔዋን ናቸው። እዛ ጋር ያለው ይታያቸዋል። ይቺ ሔዋን የቀጠፈቻት የበለስ ፍሬ እነሱ የተሳሳቱባት ነች። እዛ ጋር ያሳሳታቸው እባብ ነው። ይታያቸዋል አይደለም? አዳምና ሔዋን ከመጀመሪያው ስህተት ጀምሮ የመጡበትን ስዕል በዚህ ይሄድና እዚህ ጋር ምን ይሆናል? ስዕለቱ አለ የሚታየው ልክ አዳም ከሳተበት ጊዜ ጀምሮ የነበረውን ሂደት በስዕላዊ መግለጫ አሳይተውታል። ይሄ ስዕል ከልዩ ብረት የተሰራ ነው። ቢዳስሱትም የማይጠፋ ነው። ለምሳሌ እዛ ጋር የምታዩት የአዳምና ሔዋን ነው። እዚህ ጋር አሁን ስደታቸውን ነው። እዛ ጋር ብስራቱን ታያላችሁ፣ ልደቱን ታያላችሁ። እዚህ ጋር ደግሞ ጌታችን በናዝሬት በዚህ ቦታ ላይ እንጨት እየሰራ አናጺ ዮሴፍ ጋር እየተራራቀ ሲያድግ ነው። ላይ በደንብ አሳያችኋለሁ። እሱ ይሄኛው ስደት ነው። ያኛው የቤታችን ደግሞ ልደቷ ነው። ልደቱ በቤተልሔም ነው። እዚህ ጋር ደግሞ ጌታ ሲያስተምር ነው። በምኩራባቸው ሲያስተምራቸው እዚህ ጋር ዮሐንስ ሲያጠምቀው ነው እያለ እዛ ጋር መጨረሻ ስቅለቱን ያሳያል። እየታረቃቸው በማስታወቃል ይሆናል። ግራንራ ዘመነ
Oho. በምኩራብ ያስተማረበት ቦታ በምኩራብ ያስተማረበት ቦታ እኛም አናውቀውም ከተናገሩ ቅርታ